አምላካችን ያድነናል። የኛ አምላክ ያህዌ ያድነ ካንተ እጅ አንተ ወደ እሳት የምትወረውርበትን እጅህን ካፈር የሰራው እሱ ነው። ፈልቅቆ ማውጣት እጅን ቆርጦ እኛን ያድነናል። ባያድነንም ግን ንጉሥ ሆይ አንተ ያቆምከውን ምስል እንደማንሰግድለት አማልክትህንም እንደማናገለግል ወቀው አሉት። ንጉሥ ቁጣው ነደደ። በኋላ ላይ ሰዎቹን ሰበሰበና እንደዚህ አለ፣ አንድዱልኝ 7 እጥፍ አድርጉት አለ። 7 እጥፍ ማለት 1 2 3 4 7 ማለት አይደለም። የመጨረሻ ምድር ላይ መንደድ የሚችል ነገር አድርጓል። 7 ፍጹም ነው እንጂ አሁን ካለው 7 ማለት አይደለም። የመጨረሻ ኒኩለር ነገር ይበጣ። እነዚህ ልጆች በአካል ቆመው አይደለም ምንም እንዳይገኙ ወደ በቅትቢያነት ወደ አመድነት ይመለሱ። አንድዱልኛል። አነደዱለት። የመጨረሻውን ቴክኖሎጂ ተጠቅመው ነደደ። መጥቷ ልጆቹስ ሐሳብ ይቀይራሉ ተብሎ ቢጠበቁ ዳኒ ቤት ነው ያለው። ባይዘው አልሰማም። ከስብሰባ አይመጡም ወይ ይላል። እንዴ ሳን ፍራንሲስኮ ልከናቸው ቀሩ እንዴ ምንድነው ይላል። ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ ነው። እግዚአብሔር እሳት ውስጥ ቆመው እየጠበቃቸው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። እንዳትገባ አይደለም የሚያደርግህ እኮ ውስጥ ገብተው ከእሳት ውስጥ ነው ያዳናቸው። ደጅ አይደለም ያዳናቸው፣ ውስጥ ገብቶ ይጠብቃቸዋል። አሰሯቸው ይላል። አይ ቲንክ የቤተ መንግስት አገልጋዮች ስለሆኑ ልብሳቸው ምናምን ሲልክ ምናምን የሚለብሱት ሰናፊል አይ ቲንክ መጎናጸፊያ ማለት ነው። ሰናፊላቸውን ሁሉ ሲመጡ እንግዲህ ያስባል። ስብሰባ ሲመጡ ክራቫትን ያና አይኖር መሰለኝ ስካርፕ አድርገው ዘነጥ ብለው ነው የመጡት። እንደዚህ ይሆናል ብለው መች ጠበቁ? ለእሳት ቢሆን ኖሮ ይሄም እንዳይቃጠል ምንም እንዳይል እኛም ከተቃጠለን ዳኒ እንዲለብሰው ዘነጥ ብለው ነው የመጡት። ለምንድን ነው እንቃጠላለን ብለው መች አሰቡ? ይሄ ሁሉ ነገር እንዳለ እግዚአብሔር ነው የሚያውቀው። እነሱ የት ያውቃሉ? እግዚአብሔር ያዘጋጀው ዲዛይን ነው። አሰሯቸው ይላል። ልብሳቸውን አንድ ላይ አድርገው ጠፍር አድርገው አሰሯቸው ይልና ከንጉሱ ግዛት የተመረጡ ሰዎች መጡ። በደንብ ሊወረውሯቸው ወደ ውስጥ ሰው እንደ ኳስ የሚወረውር ማለት ነው። ሳይዛቸው ትልቅ መጡ። እነማን ናቸው ሲሉ እነዚህ አነስ ያሉ ናቸው፣ ልጆች ናቸው። እነዚህን እዛው ውስጥ መጣል ምን አለው ታዲያ እሰሩልን አሉ። ድብ እናድርገው አሰሯቸው። ጠቅለል አድርገው ጠጋ ብለው ወደ እሳቱ መሀል ጣሏቸው። ስለሆነ ያለው ንጉስ ወርዋሪዎቹ ተጠግተው ሲወረውሩ ወርዋሪዎቹ ሞቱ። በጣም ነው የሚያሳዝነው። አንዳንድ ሰው በማያውቀው ነው የሚሞተው አይደል? ናቡከደነጾር በህይወት እያለ ወርዋሪ ሲሞት አሰብንም በማያውቀው ወርውር ተብሎ እሺ ብሎ ተሳተፍ ያለው ብሎ ሲሞት ጠቅለል አድርገው ሲወረውሩ የእሳቱ ኃይል ነው አይደል? ወርዋሪዎቹ ሞቱ ይላል። 3ቱ ተጠለዋል እሳት ውስጥ።